ሰላም ሰላም ውድ የገኒ ቤተሰብ ሆናችሁ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የምንሰራው በድንጃን እና አሎም ማለት ነው። አሎም ከዚህ ዝጋ አለኝ አሎም ማለት ነው። ይሄ ደግሞ በድንጃን ነው አለኝ። ከዛ አንድ ቲማቲም፣ ሽንኩርት እና ነጭ ሽንኩርት ያስፈልገናል ማለት ነው። ወደ አሰራሩ እንሄዳለን። ይሄው በድንጃናችን በዚህ መልኩ ጨርሻለሁ ማለት ነው። አሁን የቀራኝ አሎሙ ነው። አሎሙን ውሃ ውስጥ የዘፈዘፍኩት ነው ጨው ከውስጥ እንዲወጣ ማለት ነው። እና ይሄ ላይ እኔ የማደርገው እናንተ ከፈለጋችሁ ዘይቱንም መጠቀም ትችላላችሁ። እኔ ግን ኖርማሉ ዘይት ነው የማደርገው ማለት ነው። ዘይቱን ትንሽ ስላለኝ ይሄንን ዘይት አርጋለሁ። ሴትዮ ብዙ ስለማትፈልግ አላበዛበትም ማለት ነው። ከዛ ጨው አረግበታለሁ። ከዛ ጨውን አላበዛበትም። ይሄው ጨው አርጌበታለሁ። ከዛ አንድ ላይ አደባልቃለሁ ማለት ነው። ከዛ እኔ የሚጠቀምበትን ይሄን አይፍሮን የሚባለውን አይፍሬ ነው ምንድነው የሚባለውን ማለት ነው። አለ ዘይት የምጠበሰውን ድንች ምናምን ዶሮ ምናምን የሚሰራበት ያው ጨለማ ውስጥ ስለሆነ ሞፎቅ ይሄ ላይ ነው የምጠቀሙ ማለት ነው። አለ ዘይት ስለሚጠብስ ይሄ ላይ አርጌ ድግሩ እስከ መጨረሻ ድረስ ነው የምከፍትበት እኔ። ይሄ አሎሜ ነው ማለት ነው። አሎሙ በዚህ መልኩ እንደዚህ አርጌ ግን እንደዚህ አልተውም። ይሄ ጨው የለውም በነገራችን ላይ የተዘፈዘፈ ነው። በሞቅ ውሃ ነው ዘፈዘፍኩት ማለት ነውና እንደዚህ አርጌ ሁለት ቦታ እናካፍላለሁ ማለት ነው። ምክንያቱም እንዲበቃቸው ሁሉም ሰው ሴትዮ የስራ ቦታ ይዛ ስለምትሄድ እነዛ ሁሉ እንዲበቃቸው አንድ ያለውን ብቻ ስላለኝ እንደዚህ አከፋፍላለሁ ማለት ነው። ይሄ ቀጭናት። ከዛ ይሄ አንዱ አለኝ። ይሄንንም ደግሞ በዚህ መልኩ እንትን አርጌ ከዛ ክብ ነው የምቆርጠው ማለት ነው። ለእናንተ ለማሳያት በአንድ እጅ ሲሆን እኮ በጣም አደገኛ ነው። እውነት በአንድ እጅ እየከተፍኩ ነው አለሁት። እንደዚህ ሁሉ አደርግና ላይ ትልቅ ስለሆነ ይሄ እንደዚህ ብላይ ትልቅ ስለሆነ ሁሉንም አዳርሳል። አያችሁ በዚህ መልኩ ቆርጬ ጨርሻለሁ ማለት ነው። ይሄው በዚህ መልኩ ነጭ ሽንኩርቴን ከገንዘቤል ጋራ ይሄ ሽንኩርቴ እዚህ ጋር ይሄ ደግሞ አለው ነው ማለት ነው። የቀራኝ ቲማቲም ነው ማለት ነው። ይሄው በድንጃሩ በዚህ መልኩ እየበሰለ ነው ማለት ነው። ያው ብዙ ዘይት ስለሌለ እንደዚህ ነው የሚሆነው። ይሄው ወደ አሰራሩ ገብተናል። ይሄ ሽንኩርቴ ነው። ይሄው ነጭ ሽንኩርትን አረግበታለሁ ማለት ነው። ከዛ ቲማቲሙን እጨምርበታለሁ።
እኔ ነጭ ሽንኩርት እስካሁን ድረስ አልጠብቅም ማለት ነው። ምክንያቱም ካረረ ጣዕሙ ይሄዳል ነጭ ሽንኩርት። ቲማቲሙን አድርጌበታለሁ። ከዛ አሁን ጨው እጠቀምበታለሁ። ጨውን አረጋለሁ ማለት ነው። ምክንያቱም ቲማቲሙ እንዲሞትልኝ እንዲሟሟ ማለት ነው። ጨውን አድርጌያለሁ። ቅመምም ከአሁኑ ነው የማደርገው። ኩዝበራ ይሄ የተቦረሸ እንትን ነው በርበሬ። ይሄ በአራት መሸፈን ነው። ይሄ ደግሞ ይሄንን ነው ማለት ነው። እንደዚህ በግምት ነው የማደርገው ማንካ ስለማይገባልን እዚህ ውስጥ ይሄን አድርጋለሁ። ከዛ ክድን አደርጋለሁ። አሁን ከከደንኩኝ ይሄ እንዳለ እንትን ሆናል ማለት ነው። ይበስላል ጨው ስላደረኩት። እና አንድ ማጂ አረጋለሁ ማለት ነው። ይሄንን አንድ ማጂ አረኩበት ማለት ነው። በድንጃሬም እየበሰለ ነው ያለ። ከዛ እንዲበስልልኝ ትንሽ ውሃ ጠብ አደርግበታለሁ። ይሄው ወጣችን በዚህ መልኩ ጨርሻለሁ። አምሳው ማለት ነው። ያው ሴትዮው እንትን ዘይት ስለማትፈልግ ዘይት ብዙ አላረኩም በነገራችን ላይ ማለት ነው። ይሄው በድንጃሬም ስላለቀ ጨምርበታለሁ ማለት ነው። አምሬበታለሁ። ከዛ አሎሚም እጨምርበታለሁ። አሎሚም ጨምርበታለሁ። ከዛ እሳቱን ቀንሼበት አሁን አስቀምጠዋለሁ ማለት ነው። ራሱ ጣዕሙ አንድ ላይ እንዲመጣ
መልኩ ሰርቻለሁ ማለት ነው። ከወደዳችሁ ሰብስክራይብ አድርጉ። እንደምትወዱ ተስፋ አደርጋለሁ። ይኸው በዚህ መልኩ ጨርሻለሁ። በጣም አሪፍ ስጣፍጥ በእውነቱ ማለት ነው። እና ሰብስክራይብ ማድረጉ አትርሱ።